ምን ሆነንኛ እኮ ምንድነው የምትሉኝ? ምን አድርጊ ነው የምትሉኝ? አትፍሺ ነው ታታችሁን ያዙ። አንቺ አትሳቂ። ኧረ በእናትሽ ሰያት እንዴ! ኧረ በእናትሽ ከቤት ነው እንዴ? ሪስፔክት የሚባል ነገር አለ። አይ ምን ነው ስክሪፕት እያነበብን ነው እኮ እየፈሰሽ ነው። ማየን ነገር አታውሪ። እሺ ምን ሰራ ሆነ በስርዓት እንስራ። እያናደዳችሁኝ ነው በጣም። ሰላም እንዴት ናችሁ? ሄኖክ ነኝ። ሁላችሁም የዩቲዩብ ተከታታዮች ሰላም ናችሁ? እንዴት ነበር ሳምንቱ? ዛሬ እንግዲህ አዲስ የዩቲዩብ አካውንት ከፍቻለሁ። ቲክቶክ ላይ ታቁኛላችሁ። አዲስ ቪዲዮ ልንሰራ ነው። ይህ ቪዲዮ ምንድነው የሚሆነው? የፕራንክ ቪዲዮ ነው። እሷ ራስሽን አስተዋውቂ። እሺ እኔ ሳራ እባላለሁ። ፕራንክ የምንሰራት ያረግ ጓደኛ ነኝ። ያው እንግዲህ እስቲ የሷ ሀሳብ ነው ስትሰማ እንግዲህ በቃ ዛሬ ጨረሰች። ያበደ በጣም የሚያዝናና ቪዲዮ ነው የሚሆነው። ሁላችሁም አብራችሁን ቆዩ። ሰብስክራይብ ማድረግ ላይክ ማድረግ እንዳይረሳ። ሰብስክራይብ ስታደርጉ ደግሞ የደውሏን ምልክት ተጭናችሁ አብራችሁን ሁኑ። ፕራንኩ እስኪያልቅ ፒስ አውት። እዚህ ጋር እንግዲህ ይዘናት እየመጣን ነው። እንግዲህ በሷ ቤት ያው ቤት ልታይና ስለ ስራ ልታወራ ነው እየመጣች ያለችው። እየተደገሰላትን አታውቅም ማለት ነው። ነገር ግን ያው ጋይስ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ስታደርጉ ደግሞ የደውል በተኗንም እየተጫናችሁ ተመሰለሽ። እጣቤው እና ወደዳችሁት? በጣም መቻቻው ሰፈሩ ምናምን ራሱ በጣም አሪፍ ነው። ለቲክቶክ ምናምን ይመቻል። ከዚህ በኋላማ ቆንጆ ቪዲዮ ነው የምትሰራው። በጣም አሪፍ እንትን ስላለው ትናንት ሰራችሁ አዛ እንግዲህ ከዚህ በኋላ ማጧጧፍ ነው የሚሆነው። ዩቲዩብንም ምኑንም ረግድ ነው እንሰራለን። እና እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነው ህይወት? ቆንጆ በየኢቨንቱ ትገኛለሽ እንጂ ደግሞ ማለት እቺ ጋር ተወሰደች። አርፌ በተቀመጠ እና ወደዳችኋት? በጣም ቆንጆ ነው። ዝም ብላ መጋረጃዋ አጠረች እንጂ ቀስ ያስቀየራል። ዝም ብለን አሁን አሪፍ ስቶሪ ምናምን የሚጽፍ ሰው ፈልገን ስክሪፕት የሚጽፍ ሰው ፈልገን እንትን ብንል ከኔ ወርሳ ይበደን። እና እንዴት ናችሁ? ሁሉ መልካም? በቃ ምን ከቤት መከራየት ጀምሮ እዛኛው ቤት ደግሞ ለከፍል አንድ ቀን ሲቀረኝ ምናምን ያገኘሁት ማለት ነው። እና ልክ የዛን ቀን ነው በቃ ተሯሩጠን ምናምን ነገር ያወጣ ነው ከነቃልሽ ጋር ምናምን ሆነ። ታምጣላችሁ ወይ ተጮቱ? አንቺ ግን በጣም ነው እንደዚህ ማጠባቁ ነበር። ውሃ ልጋብዛችሁ እንግዲህ አዲስ ነገር እንስት የሌለበት ቤት እንዴት ነው ተመጣጣው እንዴ ነው? ከዛ እንደዚህ ራዲካል ቼንጅ ማለት ነው። ተከራይ ማለትሽ እዚህ ሰው ካለው እዚህ ጋር ፈሰሰ። ወይኔ ጨርቅ ላምጣ ቆይ ተጮህ አንቺ ተወጁን ነገር አገኘሽ ልበል? አገኘሁ ከአንዳንድ ነው ያነሳችሁ። መቻው እንትን ይመጣሉ ያው ስራና ሲመጣሉ ታላቸው ግን ብዙም አልችልም። ማን ቡርቴ ደግሞ ከሄደች በኋላ በቃ እዚህ ብትኖር አስቡት። አሁን እዚህ ቤት ቡርቴ ወይኔ ባንድ ነበር እንታስተካከል እንዴ ምናነሻል አስባችሁታል? ቡርቴ ብትኖር ያው ስራ ሲሄድ ክላስ ፈተና ክላስ እንደዛ መሰለኝ እንሰራ ነበር ዛሬ። አሁን እሱ ቢኖር አሪፍ ነበር ወይ ምናልባት በጊዜ ከመጣ እንሰራለን። እና እንዴት ነው ተመቻችሁ? በጣም ያለተመችቶናል። ባልከኒውን ምናምን ይዩት ከፈለጋችሁ ሞቄላ ሳያችሁ እዚህ ጋር ደስ ይላል። ብዙ ከፍ ያለ ባይሆንም ሲፈልጉ እንትን ማለት ትችላላችሁ።
በረከቡት ወይ ሻይ ጠጣ። በረከቡት ቡና ማንም አይጠጣማ። ማንም ሰው አይጠጣማ ቡና። ያብስራ አይጠጣማ ቡና የሚጠጣ የለም። እናታ ነው ልጅ ነው ምናምን ጭራሽ አይመቸውም። መች መሰለሽ ነገ ሮባ ነገ ብንሰራ አሪፍ ነው። ሮብ እና ዓርብ ምናምን ሰኞ ምናምን ብንፖስት አሪፍ ነው የሚሆነው። አይ ተመቷል። ዝም ብለን በአንድ 5 ቪዲዮ ምናምን ሊፈጅብን ይችላል። እስኪነቃቃ ዝም ብለን በተከታታይ እንትን ብንል አሪፍ ይመስለኛል። አንድ ሳምንት ግን በዛ እንደ ቡርቴ እንዳቀሪ እንጂ በዛው ቀርተሽ ሐዋሳ ቤት እና ዝም ብለን ስክሪፕት የሚጽፍ ሰው ምናምን ፈልግና ማለት የሆኑ ሾርት ድራማ ነገሮች እንትን እንበልበትና የሆነ ላይት ወይ ተከራይተን ነው ዝም ብለን እንጠቀመው። አሪፍ አይመስልሽም? በጣም ምንድነው የጮኸው? ማን ነው? ፈስታ ነው እንዴ? ምን አውቃለሁ። ማን እንደኔ ነው? እንዴ ኤኒዌይስ ወደ ወሬያችን እንመለስና ሽንት ቤት እዛ ጋ ነው። ምሪ ነው እንትን ካልሽ አይኒ እዛ ጋ ነው መጠቀም ከፈለግሽ እናንተ ያማችሁ እየቀደዳችሁ በቃ ችግር የለውም። እሺ ታዩ እንትን ስክሪፕታችን ጋር ነበር ነው ስክሪፕታ የሆነ ልጅ አለ አንድ ልጅ አለ ለዛ ለሐረር ምናምን ይጻፈል። እስኪ አሪፍ እንትን የሚል ከሆነ ወይ አሪፍ ጽሁፍ ከሆነ በጣም እንትን ይላል። እንደውም ቆይ ጽሁፉን ፈልጌ ላሳይሽ። ይጻፈልኝን ጽሁፍ ጻፈልኝ ጽሁፍ ነበረ። አሁን ምን እንደምትሉኝ እኔ አይደለም ምንድን ነው የምትሉ ታይ ለምን የምታይ አሞሻል እንዴ? ወዲሽ አይ ነው ከቀድት በእናትህ ማን ነው ታዲያ እንዴ? ከዛ ነው መጣው ወይ ካመመሽ እንትን በያ ግቢ አረብናት ስራትሽ ነው እንጂ ምንድን ነው የምትሉት? ታስጠሉ አይሽ ደግሞ ቤትም ነገር እሺ ተጠቅመሽ ውጭ አላልኩሽ ነው ትቀዝኝብን እንዴ? እየፈሳሽ አንቺ አይደብርሽ ነው? ምንድን ነው የጮሽው? የመጀመሪያው ስማለ አይሹን ነገር ግን የምብራም አረ ብራንክ እየፈሳሽ ምን ብራንክ ትለኛለች እንዴ? ያላ ሰራሽን እንዳይሆን አይ እንግዲህ ምንድነው ቀልዱትና አሁን ስለስራ እንኳ መጀመሪያ ታጸዳጅና ነው ከዛ ነው አባለ አንቺ ለፍ ተጸዳጅ አይ ችግር የለውም ማለት በቃ እሺ አይ ካመመሽ ችግር የለውም ስልሽ ማለት እዚህ የሆነ በቃ እንደ መብትሽ እኮ ነው። ግን ቢያንስ ላያችን ላይ ባይሆን አሪፍ ነው። አንቺ አዲስ ቤት ልታገሚ እንዴ? የምረን ታረጉዴ ደሞ ነው እዚህ ስቶሪ ያማችሁ እንዴ? ማረኝ ያናደረኩ እንዴ? ምንም ትይውሳደ ይሄ ቪዲዮ ካለና አይ ግን አንቺ የምርሽ ነው እና ቆይ አይደል ምንድነው? ቆይ ያው እንዴ ያማችሁ ቆይ የምረን ያላችሁ ሁለተኛው አይደል እንዴ? አሁን ረካዳ በዚህ ረዚህ እናቴ እንዴ የሆነ ድምጽ ይመጣል ከዛ አካባቢ
ኬት ከዛ አካባቢ ድምጽ ይመጣል። ግራዛ ከሱ አካባቢ ነው የሚመጣው። ከሱ ማለት ትጮሃለች። ኧረ በእናትሽ ተይ እንዴ! አይ የሆነ የፈለገ እኮ እንደዚህ ምናምን ብንለማመድ የሆነ ሪስፔክት ያስፈልጋል። ሰው ፊት ዝም ብሎ እንዴ ማንዛረት ተገቢ ነው። ማንዛረት ያማለኝ ትደቅዋለች። አንተ ምን ሆነ? የምር ነው እንዴ? ማለም ይያናልከኝ እንዴ? ጋንታራ ምን ሆናችሁ ነው እናንተ ራሳችሁ እንዴ? እንዴ አረ ደግሞ ነገር የምር ነው እንዴ? እኔ ከዛ አካባቢ እየፈሳችሁ እኮ ነው እኮ። አይ ተፈሳሙ እንትና እንደዚህ ስላለን አንተ እንዴ አይ እኔ ሁለተኛው ነው የመጀመሪያው ላይ ጥሩ ምን ጡዝ ሲል ማለት ነው። አይ የሆነ ነገር ምናምን እኮ እናንተ አውሪ ቀይሩ በቃ እንዴ ከፈለገች በቃ እሺ አይ እኔ ከፈለገች ትፍሳባችሁ አይደለም ቢያንስ በሸሉ ዝም ብለህ መናገር ነው እንጂ እንደዚህ ምን እየሰራችሁ ነው? በቃ እሺ ይኸውልህ ስማ ምን ታውቃለህ ሀሳቡ በቃ ቤቱን ሆነ እዩትና ዝም ብለን ነገ ምናምን እንትን እንበልበት ምናምን የሚል ሀሳቡ ማለት ነው። አሁን የመጡት በቃ እሺ ችግር የለውም እሺ ተውት በቃ ይለፋልፋል። በቀጣይ ግን ምናምን ነገር ወደ ምንድነው ቀጣይ የምትለው ፓትሪክ እንዳሰል ኤኒዌይስ ይኸውልህ ስማ ጽሁፍ እያሳየኋቸው ነበረ የሬድ ነው ማለት ነው። ጽሁፍ እያሳየኋቸው ነበር አለክ ጽሁፉን ሳሪ ይሄ ምንድነው ያ የባለፈው አለ ሁለት ጽፎ ምናምን አንዱ አይደለ አፕሩቭ የተደረገው እሱን ምናምን እንትን እያልኩኝ ፕሮፌሽናል እሺ ታውትሽ ነበርና ልክ እንደዚህ እንትን እያደረገው እንዴት አያችሁት? አጥቶ ለማሳየት ምናምን ነገር አሪፍ ነው እንትን ነው ይመስላል። ዛሬ ምንድን ነው ሻው ምን አለኝ አንዴ ያው ይኸውልህ በቃ እኮ ምንድነው እሺ አውርድ በይ ምንም አልሰማም በመድኃኒዓለም ምንድነው ሰምታል ይሆናል አይ ሰምቻለሁ ግን እኔ እየቀለድኩ መስሎኝ ነበር መጀመሪያ እኮ ለሙድ መስሎኝ አይደል ለምን ይሰዋ አንተ ሲምቴም ምን ሆነሽ ነው ግን ቃል አንተ መቆጣጠር ተሳነሽ አይ እኔ እንኳን አይ አንተ ስርዓት ነው እንዴ ምንድነው ስርዓት አይኖራችሁ አትቃልል በቃ አንቺ ያምሻል እንዴ ራስሽ ስርዓት ያዢ በእናትሽ ከቀድም ጀምሮ ዝም ብለሽ እየፈሳሽ እኮ ወይ ሽንት ቤት ይያልሽ እዛ ጋር ነው ሽንት ቤቱ ገናት ስርዓት ያዚ ነው ምንድነው የምትለው አንድ እዚህ እናንተ ስርዓት አልናገሩት ምንድነው ኧረ አይደለም ይኸውልህ አሁን አሁን ሶስተኛው ነው የምሬን ነው እንዴ ኧረ ትንሽ ቆይተሽ ማለት ነው እናንተ ዝም በል እንዴ ምን ነገር አታው አማችሁ እንዴ አይ ዝም ሀረግ አንቺ ተረጋጊ እና ምንድነው የምረጋጋው ከቀደሙ ጀምሮ በስሻል ይገሉ ነው የመጀመሪያ ቀን መስሎኝ ነበር ግን አረፍ እናንተ መረፍ ኧረ ተይ ማን ይደብራል አይደለም አሁን እኛስ እኛ ነሽ ሌላ ሰው ፊት ቢሆንስ ዝም በይ አንቺ ኧረ ተይ ማዘር ብትኖር ደግሞ ይገባል እንዴ እሺ አይ በስርዓት እንዴ ቴንሽን አታርጓት እንደዚህ ያያችሁ ነገርናት እኮ ቃል ካል በቴንሽን ነው እንዲፈሱ የጀመረው ምን ሆነ ነው ደግሞ ምን እንደምትለው ኤኒዌይስ ምንድነው የሚያስቀው እኔ እሄዳለሁ ስለዚህ አይ እንትን ላድርግ በቃ የምር ነው ላሳይሽ ነይ እንሂድና አንተ አንተ ያውቃል እንዴ ባኖ ቤት ላሳይሽ ግቢና ተሰራጭ እንሂድ ከፈራሽ ምን ሆነሽ ነው ማንም ፈራ አንቺ አምሻል እንዴ አይ ነው አብ እንደ አበሻነት ምን ይደረጋል እንዴ እንደኛ ምን አድርገን አንቺ ኮልሽ እንደው አንቺ ስራትሽ ነሽ ያው በስነ ስርዓት በአትናገሯት ተረረፍ እየፈሳችም ትናገረናለች እኮ እንደዚህ አትበላ አንተ እንደዚህ ቃላት አይደለም ይል መጀመሪያ ያስቃል ይሄ ነገር አንዴ መጀመሪያ እያሳቀ ይደም ያጋጥማል የሰው ልጅ ያለሽ እንዴ ችግር የለውም ሀረግ አንቺም ተረጋጊና በጣም ልጅ ተበለሽ አንቺ ወይ እዚህ ባልከኒው ቆይ ባልኮኒው ልክፈትሽና ማለት ነው አለ በዛኛ መጓተሽ ተናፈሽ ለምን እንደልታና አይ ቢያንስ አየር ከሆነ ችግር የለም ያው ትንኩ በጣም እያረጋችሁ ዝም ብለሽ ተረጋጊና እነሱን ታያቸው አንተ ደግሞ ሽታው በጣም ልጅ ተበለሽ ዝም ብለሽ ንፋስ ተቀበለሽ ነች
ሂጃይ እንደዚህ የማይወራም ከሆነ ድረስ ብለሻል። እሺ በቃ ችግር የለም። እሺ ወደ ስራችን እንመለስ። ምንም ሲጀምር ይኸውልህ ስራትን ብትይዝ ይሻላል። የመጀመሪያ እንዲሆናቸው ነው። ከእናንተ ጋር መስራት አልፈልግም እንዴ። እኛ ራሱ ከናፈስሽ እኮ እየቻልሽ እኮ አይደለም። ከአሁን እኮ መናደድ አለብን እኮ እኛ ነን። ጓደኛሽ እንኳን እኮ ፈስሽ ምንድን ነው የምትይው? አንቺ እኮ ነሽ እየፈሳሽ ያለሽ የምትናደጂው። ለምንድን ነው አንቺ እንዴ? ለምንድን ነው ማለት ነው? በጸባሽ እኮ ሄደሽ ባኞ ቤት ተጠቅመሽ ነው ያለን። ችግር የለውም እኮ ምንም ችግር የለውም እኮ አይደለውም። እሺ ማነው ታዲያ? ማነው? እኔ ብቻ ነኝ እዚህ ቤት ያለሁት። እናንተ ያማችሁ ከአንቺ አቅጣጫ እኮ ነው ከአንቺ አቅጣጫ ነው የሚተኮሰው። ምን ሆነሽ እናንተ አረብሽን ታዞናችሁ ስም ያደርግ እነሱን ታያቸውና ማለት ነው። በቃ ማይወራም ከሆነ ብድግ ብለሽ ሄደሽ ደርሰሽ ነው በቃ እኮ ወይ እንደዚህ ትላለህ እንዴ? እንዴ አይኔ እኮ ቢያንስ በጨዋ ደንብ ነው እንደነሱ አይደለም እኮ በቃ እናንተ በቃ ፍቷት። እሺ እና በእንት ይኸውልህ የመጀመሪያው ነገር ምን ታውቃለህ? የመጀመሪያው እንትን ምን አይነት መሰለ ጀነሩ የሆነ ድራማ ይሆንና አሁን ባለን ነገር እንትን ለማለት ቢያንስ ከ15 ደቂቃ እስከ 20 ደቂቃ ምናምን ነገር የሚሆናላ ዝም ብሎ በሳምንት አንዴ እንኳን ለመልቀቅ እንትን እንዲል ለዩቲዩቡ አንተ ሰው ሽታው ራስን አሳመም ይመስልጣሪስ አየር ማለት ሌድል ልውጣለ አንቺ አትጂ አረግ በቃ ፈልገህ ነው ቤት ስለሆነ ነው እንዴ? ምን ሆነሽ ነው? አረግ ምን ሆነሽ ነው? አንተ ከቀረቤታችን አንፃር እኮ ነው ግልጽ እያወራሽ ነው። የምን ቀረቤታ ነው? ስራሽ ነሽ ሳዳ። ቆይ አይደለም ስሚኝ፣ እሷን ታያት ፈስተሽብንም ተቆጥተሽንም ይሆናል እንዴ? እኮ ግራ ገባኝ። ደሞ የበቃ ውስጥ ሻቋል። በቃ ምንድነው ከማን መጥቶ ነው ሄደሽ እኮ ሸዋሸዋ አድርገሽ እኮ መምጣት እኮ ነው እኮ ያን ያህል ቀላል እኮ ነው የምር እንዴ? ምን ነካሽ? እሺ ስማ ና አሁን ሳውንዱን እንዴት ነው የምንወስደው? ነው ያው ሐሳብ የሆነብኝ ገብተዋል። እንደ ቲክቶክ ነው ወይስ እንዴት ነው የሚሆነው? ነው ኮንፊውዝድ የሚያደርገኝ ገብተዋል። ብዙ አይነት ሳውንድ ስላለ ማለት ነው። አረ ከዚህ ወይ ካልሆነ ደብቻ ቀሚዳ አንቺ ምንድን ነው የምታወሪው? ስራትሽ ነሽ ሳዳ። ምንድን ነው የምትይው? አይ ምን ታውቃ አንዳንዴ ሰው ቤት ምንድን ነው የምትሉት? ሌድላችሁ ማን ይዘልሽ ምን ሆነሽ ነው? እሺ ቆይ ግን አይ አይደለም እግዚአብሔር ለምንድን ነው እንደዚህ የምትሉት? አይ ወይ ሎሚ የምጠጭበት ቤት አልገዛም ነው እግዚአብሔር ሎሚ ሎሚ አንቺ ስራትሽ ነሽ እንዳልመጣሽ ምን ሆነሽ ነው? ለበሽታሽ መድኃኒት ብንፈልግም ምንድን ነው የምትቆጪው? ስማ አይ አራግታቸው ነው ማለት ነው። ደርሰሽ ነው ይልሽ ይሄናታን ራሱ እንደዚህ አርጋ ችግር የለም። ደርሰሽ ነው ያረጋ የት ነው የምደርሰው? በቃ ሽንት ቤት ደርሰሽ ነው ታያቸው ነው። ቆይ ምንድን ነው የምትሉት? እግዚአብሔርን የምራችሁ ነው? ስማ እናንተ እኮ የምትናገሩበት መንገድ ነው ልክ ያለው ከሽታው ደግሞ ደርሶ በፈጣኑ ነው የሚተኩሰው። አረ ግን ምን እሺ ነው ያበር ምን መሰለሽ? አሁን እንደ የሆነ ጀልሳ ላይ የምር ሰው ቤት በተአምር ሽንት ቤት መግባት የማይወደድሽ ማለት ነው። እንደሱ ምናልባት ካልወደድሽ ንገሪንና ወይ ማክስ ገዝተን እንምጣ። እነሱን ታያቸውና ደርሰሽ ነው ሽንት ቤት በቃ ሂጂ። እኔ ምን አንተ ምንድነው አይሸት እንዴ? እኮ ባይ እናንተ አነጋገራችሁ ነው የደበራት እንጂ እኔም እኮ ሰምቻለሁ ከሷ እንደሆነ አውቃለሁ ግን እንትን ብላችሁ ይኸው ሶስት ሰው ከአንቺ እንደሆነ እንግዲህ እሺ ምን ነው እኔ ነኝ ያከበርኳችሁ። ሊድ ምንድን ነው የምትሄጂው? የት ነው የምትሄጂው? ውሃ ደግሞ አጠጪ። ሃይድሮጅን እኮ የባሰ እኮ ነው እኮ የሚያደርገው ፈስሙ ያ ድምፁ ደግሞ ሳላሳቂ እግዚአብሔር እንዲያናዘው አንዴ የት ነው አንቺ አምሽ ነው ምንድን ነው የምትሉት ነው? አይ እንትን ነው በቃ ብዙ አትፍሺ ስልሽ ምንድን ነው ብዙ አትፍሺ አይደለም። ይሄ ቤት እንድትፈልጋችሁ በስርዓት ነገራችሁ ምንድን ነው የምትለው? በስርዓት እኔ እኮ ጊዜን ሰውቼ እኮ ነው እዚህ እንድንነጋገር የጠራኋችሁ። ችግር የለውም በቃ እነሱን ታያቸውና አልኩሽ እኮ እኔን አሰሚኝም ደርሰሽ ነሽ። የት ነው የምትደርሰው? እናንተ ያማችሁ ጤና የላችሁ ምን ሆነን እኛ እኮ ምንድን ነው የምትሉኝ? ምን አድርጊ ነው የምትሉኝ? አትፍሺ ነው ታታችሁ ነው ያለው። አንቺ አትሳቂ አትሳቂ። ኧረ በእናትሽ ሳያት እንዴ አረብ ኧረ በእናትሽ ልቀቂኝ ነው እዛ እንዴ ሪዝገር የሚባል ነገር አለ። እኔ ምን ባደረኩ ነው? ፈሳሽ እኮ ስማ ለማንኛውም እንደዚህ ራቅ እንበልና ወደ ጥግ ማለት ነው። ምን ይሻላል? በቃ ቁጭ ያደርግ ችግር የለውም።
አራቴ ነው ወይ በሮቹ አይደለም። አንቺ እኮ ዝም ብለሽ ባልገዚህ ባልከኝ ወጥተሽ እኮ ማለት ነው ናፍስና በሸንሸን ብለሽ ብትመጪ እኮ ነገሩ የእውነት ግን የምራችሁ ነው የምታው እናንተ ያማችሁ እንደ ይሄ ነው ያማው። ይኸውልሽ ስሚኝ አዳምጪ። ምንድን ነው የማዳምጠው? ኧረ በኪድ አለም ስሚኝ። ይኸውልሽ ስሚኝ እኔ አሁን ይኸውልሽ ትምህርት ቤት መሄድ አለብኝ። ስለዚህ ወይ ወጥተሽ ተናፍሰሽ መጥተሽ ስክሪፕቱ ላይ እናውራ። አንድ ቤቱን እንድታዩትና ስለ ስራ እንድናወራ ነው አይደል የመጣችሁ? ስለዚህ እናውራ። ገባሻ? እናውራ። ጊዜ ካለን ቪዲዮ ቀርጸን እንቅረጽ። ጊዜ ከሌለ ነገ እንቀርጻለን። ራስሽ አንድ ሳምንት ሐዋሳ ሄዳለሁ ትያለሽ። እዚህ ጋር ደግሞ ወደ 4-5 ደግሞ ትፈሽብናለሽ። ይሄ ንቀት እኮ ነው፣ ዲስሪስፔክት እኮ ነው። ምንድን ነው የሚያስቅሽ? ቆይ እሺ በቃ ነገ እንሰራለን። ያው ለምትሄጂው ስለ ስራው ነው አይደል? ጊዜያችን እኮ እየተቃጠለ ነው ማድረግ ነው እኮ ማውራት የምትፈልጉ አይመስለኝም። ኧረ በቃ ነው አንቺ ወደ አንተ በኋላ ጉንፋን እንዳይዝ አንተ ወደ ዘጠጋው አንቺ በጣም እያፈርማኝ ነው። ኧረ በጣም እንዲህ ስለተግባባን እንዲህ ሆነ ይችላል። ኧረ እኔ እኮ እዚህ በነገራችን ላይ ሀቁ ነገራችሁ ሌላ ጊዜ ራሱ እንትን ስንል ማለት ነው የሆነ ነገር እኮ አለ ግን እኔ በቃ አላ እንደዚህ ይሆናል አልመሰለኝም ነበር። እውነት ለምናገር እንዴ በጣም መታወቃችን ነው እንዴ እንድንናነቅ ያደረገን ማን ነው ደግሞ? ናሁ ሰናይ የሚባል ደውሎ ምንም መናናቅ መራራቅ ምናምን የሚባል የለም። የኔ እናት ምን ይሻላል መሰላችሁ? ይኸውላችሁ በቃ ሀረግ ተጠቀሚ። አይ ምን እንደዚህ ነገር የለም። ስሚኝ በእናትሽ ስሚኝ እባክሽ። አታትን በጫረቂ በእናትሽ ምን ሆነሽ ነው? ምንድን ነው የምትለኝ? ቆይ ምን ሆነሽ ነው? ምን አድርጊ ነው የምትለኝ? በቃ ነገሩን ቢያንስ ድምፁን ሳይለንት አድርጊውና እንስራ እንወያይ። ስራታችሁን ያዙ። ያናድራችሁ ምን ሆነሽ ነው? ተከፍሎ እኮ ነው ስክሪፕት እንትን ያለው እኮ ያናድርከኝ። ስራተን ያዝ መጀመሪያ አክብረኝ። እናትሽ እየፈሰች የምንከባበረው ገብቶሃል እኮ እንድንከባበር አክብሪና። ምንድን ነው የምትለኝ? ለምንድን ነው የምትፈሽው? ስራታችሁን ያዙ። እሺ እያናድራችሁ የእውነት ምን ሰራም ከሆነ በስርዓት እንስራ። አይ ቆይ ነው ስክሪፕት እያነበብን ነው እኮ እየፈሰሽ ነው። ማየን ነገር አታውሪ። እሺ ምን ሰራ ከሆነ በስርዓት እንስራ። እያናድራችሁ ነው በጣም እኮ። ኧረ በእናትሽ ተይኝ። እኔ ይቅርታ አድርግልኝ። እንደዚህ አርጊውመንት አይመቸኝም። ስላለቀሽ ምንም የምናምነው ነገር የለም እውነት ለመናገር ማለት ነው። ይቅር በቃ። ስለዚህ አይ ሪስፔክትፉል መሆን መፈሳሳት እንደ ህፃን ልጅ ምንድን ነው እና ማን እንደፈሳ ለማወቅ ፈስ መጣ ካወራን ባን እንቁጠር እንዴ? ያማችኋል እንዴ? እንደዛም ቢቆጠር አልችልም። ስራታችሁ ነው እግዚአብሔር በጣም እያናደረ ቢቆጠር ማንቺ ከዛሬ በኋላ እንደው እንዴ ምን ሆነሽ ነው? ያና ከሷም ብሶ እኮ የምታኮርፈው እሷ ናት። ሰውማ ድምጽ ማውራቱ ለከለ ድምጽ ነው ማረ ወይርድ የሆነ ነገር ድምጽ ነው እኔ ማውራቱ ለከለ ሳቂ ይመጣል። በጣም እንደናንተ ከወራ ሳቂ ይመጣል። ጎበዝ ናችሁ እናንተ። ኧረ ደግሞ ዛታ ማልቀሷት አይደለም እኔ ላወራ ፈልጊያለሁ ግን ደግሞ ሳቂ ነው የሚመጣው። ሳቀኛ ናይሙ ምንድነው ናይ ችግር የለም። ፍራንክ ነው በቃ ፕራንክ ነው የፍራንክ አላማው እኮ ሰውን ማስጨስ ነው ማናደድ ነው። እንደውም እኔ ብጨምር አትበሻል። እኔ እኮ ሳቂ ይመጣል ብዬ ነው እንጂ የተረጋጋሁልሽ በፈሽ እንዴት ልትወኝ ነበር ግን ይብር እንዴ አይደለም። ቀንዳለ በጣም አናደደ እግዚአብሔር እኮ ሻው ፈገግሽ አሁን ማሳቂ ስሚ፣ የፍራንክ አላማው እኮ እንደዚህ ማናደድ ነው። አሁን በቃ ታንዴ አይ ሀረግ ግን አሰብኩት እኔ ብጨምር እናንተ ደግሞ የምር ታብድ ነበር። አይ እኔ እንትን አለኛ አንተ እናንተ በምትወሩ ሳቂኝ ይመጣል። ጭራሽ እኔ ከተደረኩኝ በጣም ልበጠብጥ ነው። በቃ ደስታ በጣም ነው የምትምትው ነው። በጣም ነው ታስተላልፍ እንደ ነገር እግዚአብሔር በጣም ይቅርታ በእውነት አረጋችን በቃ በጣም ተዝናናው። ስፔሻሊ ሰው ይለጀምር አውራል ሳከች የማን መስሎሽ ነው ግን አንቺ አብራ ሳቀሽ የማን ይመስልሽ ግን መጀመሪያ ስትገቢ እኔ እኮ ስትገቢ እኮ እዛ ቆሜ ምን ታዩት ተደብቄ ይዘምራል ስትገቢ
ስማ አስበዋል ግን እንትን ሲሆን ቤት ጠርተህ ስፈሳባቸው የበርጠሜውስ ቪዲዮ ነው ትዝ ያለኝ። ከኋላ ሾ ነው ያምሻል ፍሽናቸው ያ ትናማት ፈሳችብህ እንዴት እንዴ ይሄ ነበር። ለማንኛውም አንቺ ከስክሪፕት እያነበብን የመሰለሽ የምር ኮመሰለኝ እያሳያት አለበት። ለዛ በቃ እኔ ስላየሁት እንደ አዲስ እያሳያት መስሎኝ ነበር። ከዛ እንግዲህ ለማንኛውም ኖርማል ነው። ፍራንክ ተደረገሽ ብፈሽ አይ ተሳክቶ ምን ለምነግርሽ ነገር የምር ብፈሽ ራሱ ኖርማል ነው። ብፈሽ ራሱ ይሄ ደግሞ አረ በእናትህ አቀባጥር ሶፊ ብፈሽ ራሱ መብትሽ ነው። ትርፉ ሆድ መንፋት ነው። ያ እሙ ምን ተሰማሽ? ረበናታችሁ መስማ በጣም ነው ያናደዳችሁ። የምን በጣም ነው ያናደዳችሁ መስማ ደግሞ እቺ ትጨምራለች። አውርተው እኮ ማለት ነው። ቀድማሽ እኮ የደረሰችው እሷ እዚህ ነች። እስኪ ደርሳ አብረሽ እኮ ልትቀበል ሄደች። እውነትህን ነው እንዴ? አንቺ እውነት በጣም ነው ያናደደች። ቀድማሽ ስትመጣ እንኳን አትገምቺም እንዴ? አንቺ ቀድማሽ ስትመጣ እንኳን አትገምቺም? አይ ቀድማሽ ስትመጣ አትገምቺም ወይ? አይ በቃ የሚሰሩ ስራ ካለ ነው ነገር እንደውም እኔ ተረጋግቼልሽ ነው ተናደሽ ስለሆነ ስራው ምንድን የምን ስራ? አይ ቅድሚያ የሚቀርጽ ነገር ምናምን ካለ አይ የለም የሚቀርጽ ነገር ግን ኤኒዌይስ ግን በጣም አስለቀሰች። የሆነ ሰዓት ግን በጣም ያሳዘነችኝ ብር እንዳስ ወይ ይሄ ምን አባቱ ነው እያልሽ ነበር? በቤት እርቶ እንደዚህ እያናገረኝ እና ታዲያ እንዴት ነው ማለት ነው? ግን እኔ እሰራለሁ ነገር አረ ሰላም እንዳለው እሷስ እንዴ የእሷ ሀሳብ ነው ተባባሪና አባሪዋ እሷ ነች። እንደው በእኮ ተረጋጋልሽ እኮ አይ አበደ። ተመልካቾቻችን አይታችኋታል እንዴት እንደሆነች። ሌላ እንትን ምናምን ብቀላምና እንዳታስቡ አደራችሁ ልጅ እኔ እንዳንቺ እንትን አላውቅም ሰነዝርባችኋለሁ ትላለህ። ቴንክ ዩ በጣም እስካሁን ስለቆያችሁና ስለተመለከታችሁ አስተያየታችሁን ምናምን አስቀምጡ። ፎሎ አይ ሚን የቲክቶክ ነገር ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በቃ ምትልት ነገር አለ። እኔ ወዳችኋል። እስካሁን አልመሰላትም ድምፁ ግን ማለት ነው። ኢየሱስ ይመቻችሁ። ፎሎ አድርጉ፣ ቤተሰብ ሁኑ። ሌሎች አዝናኝና አስተማሪ ቪዲዮዎች ደግሞ እንለቃለን በዚህ ቻናል። Thank you. Subscribe to my channel.